ምክንያቱም ምን አልክ? አያይዘክ ከዚሁ ጋር አያይዘክ ምን አልክ? በፈጣሪ ስራ አልገባም አልክ። ራስክ ነህ ያልከው አይደለው? የተቀዳን ያየሁት ራስክ አያያዝክና አይታወቅም። እውነት ነው። አያያዝክና ነገሩን ምን አልክ? በፈጣሪ ስራ አልገባም ስትል እኛ ደግሞ ገባን። ምኑ ነገሩ በፈጣሪ ስራ አይደለም የገባን፣ ስለምን እያወራክ እንደሆነ ገባን። አሁን ግን ተስብሽዬ ለእርቅ ራሱ አይመችም። በጣም ተነካክታችኋል። አየክ፣ ተነካክታችኋል። ፐርሰናል ፕራይቬት ምናምን ተደራርሳችኋል። ለዛ መጥተው ይመጣሉ። እኔ ስለማቅ ነው። ተስብሽ ወንድማችን እንደዚህ በዚህ ወንድማቸው አይደለህም፣ ወንድማቸው አይደለህም። ተስብሽዬ እንዲህ ብለህ ወደኋላ እንዳታይ ወደፊት ነው። ግጠም አንተ ራሱ ገጥመሃል። ግጠም ምንድን ነው አረጉት? ሂዱ ሚዲያ ላይ ይዛችሁ ከወጣችሁ በኋላ እኛ አሁን ደግሞ በኋላ የሀቢባን ሰምቼ እመጣለሁ። የሀቢባን ስላልሰማሁ ነው። ሌሽ ማሌሽ የሀቢባን አልሰማሁኝም። የእሱን የተቀዳን የደረሰኝ ይመስለኛል። እናንተ አላችሁ እንጂ ራሱ ተስፍሽ ነው መሰለኝ የጀመረው ነገሩ። እንዴት እንደሆነ አላውቅም፣ ግን እሱ ጀመረ እንዳልል ደግሞ የሆነ እንዲህ ብለሽኝ እያለ እያብራራ ነው። ለሌላ ጊዜ ረገጣ አታብራራ ተስፍሽ። ረገጣ ማብራራት አያስፈልግም። ቀጥታ ወደ ገደ የምን ረገጣ ማብራራት ነው? መርገጥ ነው። የሆነ ፓርት ላይ ሰብናፕንም ትመስለኛለክ። ትላንታውን ሰብናፕን የቤት ማሜን እየረገጠ ዚስ ላይክ ምናምን ይላል። አያስፈልግም። ረገጣ አታብራራ። የእውነት መጨፍጨፍ ነው ሲጀመር። ጥሩ ነው። አያያዝክን ወድጄዋለሁ። በቅርቡ ወንዱ ጉቺ የምንልክ ይመስለኛል። መስመርክንም አትስትም። ጥሩ ነው። አረጋገጥክን ወድጄዋለሁ እና ደስ ይላል። እናንተ የማይናገር ሰው አይርገጥ። ይሄ ነገር ግን እያለ ዳርዳርታ ወደ ዱባይ እንዳይገባ ፈራሁት። ከኳታር ጀምሮ መጨረሻ ላይ ፕሌኑ ዱባይ እንዳያርፍ እሱም ፍራቻል። ፕሌኑ ክብራትና ክብራን መንገደኞቻችን ዱባይ ዓለም አቀፍ ኤርፖርት ደርሰናል ብሎ ይሄ ፕሌን ዱባይ ያረፈ ማለት በቀጥታ የአውሮፓ ዩኒየን እጅ ይገባበታል። ስለማቅ ነው። አውሮፓ ዩኒየን ማን ነው? ሄለን ነጭ ቅማል። ይሄ ፕሌን ከኳታር ተነስቶ ክብራትና ክብራን መንገደኞቻችን አሁን የምንገኘው ዱባይ ኢንተርናሽናል ኤርፖርት ሲል አውሮፓ ዩኒየን መሀል ጥልቅ ብሎ ይገባል። እኔ ድባቡን ስለማይ ከዛ ሄለን ዝም ብዬ አሰብኳት። ለስድስት ሰዓት ለአንድ ሳምንት ትሄድበታለች። ኢንሳይደሮች በውስጥ ኢንሳይደሮች ላኩልኝ እያለች አሰብኩት። እኔ ነገር ግን ይግባ ዱባይ ራሱ ቢገባ ምንም ችግር የለውም። እኔ ስለሌለውበት ማለት ነው። ፍቅሮችዬ እንደ ሀሳብ ምን አይነት ወሬ ላይ እንዳቋረጠኝ ስማ፣ ምን አይነት ያበደ ወሬ ላይ እንዳቋረጠኝ ማሮቼ። ግን እንደ ሀሳብ እስቲ የቲክቶክ ሎጎ ስጡኝ ጋይስ። ራሱ እኮ ነው ያስወጣኝ ፍቅሮችዬ። ምንድን ነው ደግሞ የቀያየረብኝ? ማን ሊሰጠኝ ነው ይሄን የቀያየረው? ቆዩኝ አንዴ፣ ቆዩ። ይህን የመሰለ ጮማ ወሬማ በነፃ አላወራ። ቆዩ፣ ተረጋጉ። አያያያያያያየ ነው። ቆይ እንዴት ታርጌት ላስቀምጥ እኮ ነው አሁን ያስወጣን እኮ እንትን እኮ ነው። ገብቷቸዋል። ነጭ ቅማል እንደዚህ አይደለም የምትለው። በጊፍት ጠብቁት፣ ቤቱን በጊፍት ጠብቁት።
እንደ ሀሳብ ቢገባ ፕሌኑ ዱባይ ቢያርፍ ደስ ይለኛል። ከአውስትራሊያ ነው የተነሳው ፕሌኑ። ከአውስትራሊያ ተነስቶ ኳታር ላይ ነው ያለው። በዚያ አያያዝ ከኳታር ዱባይ ያርፋል። በሁን ሁኔታው እንዲ ድባቡ ሳይሆን ዱባይ የሚያርፍ ይመስለኛል። በኋላ ዱባይ ካረፈ ወዲህ የተባበሩት የአረብ መንግስታት ምን ያደርጋሉ? ሰላም ለማውረድ የተኩስ አቁም በሁለቱም ወገኖች በኩል የተኩስ አቁም ስምምነት እንዲፈጠር ጣልቃ እንደሚገቡ ቃል እገባላችኋለሁ። እኔ ስለማቅ እችን አበባ ሙሏት፣ አታፍጡብኝ። ይህን የመሰለ ጮማ ወሬ በነፃ አላወራም። ምን ነው? ይቅር ካልሆነ ይቅር ወጥቼ እተኛለሁ። ኧረ እኔ እተኛለሁ። ካልሰጣችሁ ምን ታደርጉልኛላችሁ? ወሬ ልትሰሚ አዳሜ 1000 አበባ ሙዬ ምን የመሰለ ጮማ ወሬ እኮ ነው። ሙሏት። አሳይ ወሬ የጠማሹላ የነጋብሽ ወሬ ስትፈልጊ የነጋብሽ ለወሬ ስትንከራተች የነጋብሹላ ገፋ አድርጊ። እናውራ ካላችሁ እናወራለን። አንዴ ተነካክቻለሁ። ቤቱን በጊፍት ጠብቁት። አሁን አስወጥቶን የተመለስኩት አስወጥቶኝ እኮ ነው የተመለስኩት። ቤቱን በጊፍት ጠብቁት። ኦኬ ታፕታፕ እያደረጋችሁ ቤቱን በጊፍት ጠብቁት እና አረብ ኤምሬቶች ለእርቅ ሽር ጉድ የሚሉ ይመስለኛል። ይህን ነገር ወደ የተባበሩት አረብ ኤምሬቶች ብድግ ሲሉ አውሮፓ ዩኒየን ጣልቃ ይገባል። አውሮፓ ዩኒየን ይገባል። ታየኝ በቃ አውሮፓ ዩኒየን እጅ ላይ ከወደቀ ጉዳይ ያንን የራሱ ግሪን ወደ ላይ ስቅል አድርጌ በዋናው ተቦላልከናል ከሄለን ጋር በፌቁ ገሰ ጠብዬ እንደዚህ እየተሽከረከርኩኝ የማዳምጠው ጉዳይ ነው። ዛሬ ሄደችበት እንዲ ያልሄደችበት ማይን ጉዳይ ሄደችበት እንዲ ሙናዬን የወርቅ ሀገሬ ልጅ ይህን ጉዳይ ሄደችበት እንዲ ሄዳበታለች። እስኪ ንገሩ፣ የአውሮፓ ዩኒየን እጁን ጣልቃ አስገብቷል? እንደዚህ ጉዳይ ላይ የአውሮፓ ዩኒየን ጣልቃ ገብነት ታይቷል ዛሬ ወይስ ምንም አልታየም? ጣልቃ ገብነቱ ታይቷል። አውሮፓ ዩኒየን ግን ከዱባይ እንዳትወጣ ተብሏል። አዎ ሰላም አስከባሪው ኔቶ የጸጥታው ምክር ቤት ዳር ብላለች። በደንብ ትገባለች። በቃ በደንብ እንደዚህ ዳይፕ ትገባበታለች። ይመቻት። በቃ አይ ተስፋዬ ግን የሆነ ነገር መሮታል። እውነት አንተማ በዛኸው እኔንም መረረኝ የሚል አይነት እልህ የተሞላበት የታመቀ ብስጭት ውስጡ ያለ ይመስለኛል ንግግሩ ላይ። ተስፋችን እኔ አላቅም የሆነ በቃ ውስጡ እኔ ያላቅም ቅናት ነው። በምን አሁን ተስፋዬ ሴት ቢሆን ቅናት ነው ትላላችሁ? ምንድን ነው? በምን እስኪ በምን አስረዱኝ። ወንድና ሴት ናቸው። ምንድን ነው ቅናቱ? ወይ ጉድ ዘንድሮ እኮ እስቲ አስረዱኝ። ምንድን ነው ቅናቱ? በቪው ማን ቀናው? ተስፋዬ ነው? ሀቡ ነች?
የቀናው ማን ነው አልገባኝም። እኔ ተስፋዬ ተስፍሽ ቀንቶ እኛ ምንም አያገባንም። ሀቢባም ትቅና ተስፋዬ የሚቅና አይመለከተንም። እኛ ጸቡን ኮምፔር እያደረግን ቶፒኩ ላይ ነው የምንሄደው። አሎ የተስፋዬም ደጋፊ አይደለሁም፣ የሀቡም ደጋፊ አይደለሁም። ኦኬ እኛ ቶፒኩ ላይ ነው ፎከስ የምናደርገው፣ ቶፒኩን ነው። ሰዎች አይመለከተንም። ነገ ደግሞ ረገጣው ላይ ነው። ተስፋዬ ትንሽ ረገጣ ታብራራለክ። ረገጣ ታብራራ ከልምድ ልንገርክ፣ ኤክስፒሪየንስ ረገጣ ይብራራ። ረገጣ ትንሽ ታብራራለክ። ሌላው አያያዝክ ጥሩ ነው። በዚሁ ከቀጠልክ በጣም ትልቅ ደረጃ ትደርሳለክ። በጣም ጥሩ ነው። ጅማሬ ወድጄዋለሁ። በመጀመሪያ ቀን እንደዚህ ሰክሰስፉሊ ትራንስፈር ሰክሰስፉሊ የሆነ ረገጣ ከረገጥክ ጥሩ ነው የእውነት። ግን ትንሽ አታብራራ። ረገጣ ገጥመሻል ግጠኝ ራሱ ማለትክ በጣም በቃ በደንብ ቦታ ሰጠከዋል። ጉዳዩ ሲሪየስ ነው። ገጥመሻል ግጠሚ ማለትክ በጣም ቦታ ረገጣውን ቦታ እንደሰጠኸው ነው እኔ የተረዳሁክ። ቅንድቤ ማሬ ቅንድብ እኮ የለኝም፣ በኩል ነው አስተካክዬ የምመጣው። የት ነበርሽ? የት ከርማ ነው ቅንድብሽ የምትለው? ይሄም ኩል ነው ይሄም ኩል ነው ማዳም፣ እድሜ ለኩል እና እስቲ ደግሞ ነገ የሀቡን እና ያለን ደግሞ ትጠጣለህ አልሽ አልክ ትጠጣለህ። ጠጣ ተስፍሽዬ ብትችል የረገጣው ሰዓት ራሱ ትንሽ ፉት ብትል ጥሩ ነው። ምክንያቱም ብሶት የወለደው ትውልድ ጥሩ ነው። አየክ አንተ አሁን ብሶት የወለደክ ነክ ችለ ነው ከ5 ዓመት በኋላ የወጣኸው። ጥሩ ነው። እንዲህ ብሶት የፈጠረው ትውልድ ደስ ይላል። ትንሽ ፉት እያልክ ራሱ ቢሆን ደግሞ በጣም ሞር ለህዝቡም ለቪውም ለእይታም ለእኛም ለማብራራት ይጠቅመናል። ደስ ይላል። መንዴት አታተስብሽ ዴ አጨቅጭቀኝ የሚባል መጠጥ ነበር እኛ ድሮ በሀገራችን ሀረር ላይ። የድሬዳዋ ልጆች ካላችሁ ሀረር ቢራ ፋብሪካ 10 ጊዜ አስተናጋጅ ላለመጥራት አጨቅጭቀኝ የሚባል አለ። አንዴ ነው የሚመጣልክ። እዛው ጠጥተህ ፈንድተህ ነው የምትወጣው። 10 አይመጣም ሰውየው። አንዴ ይህን የሚያህል ስንት ሜትር መጠጥ ይመጣልሃል። እንደ ሀሳብ አጨቅጭቀኙ ሳይሆን እኔ እንድትጠጣ የምፈልገው አጨቅጭቀኙ እንትን ውስጥ ብትገባ አንተ ራሱና ብትጠጣ መብትክ ነው። ማን ምን ያመጣል ዴ? ተውት ማሬ። ቅንድቤ ባይስተካከልስ ምንድን ነው ችግሩ? ፍቅሮችዬ ቅንድብ እንደሌለኝ እኮ ድፍን ቲክቶክ ያውቃል። የኔዎቹ ባሳችሁ ደግሞ ቅንድብሽ ይሁን እንደዚሁ እንዳለ፣ ዋናው ወሬው ላይ ፎከስ አድርጉ። እጭ